አንተማ አባት ያደለ እንዴ ዓለምን እያዞርኩ ዘና ፈታ ሳረግክ ነበር። ልጆቼ በረሃብ እየተሰቃዩ ማን ያለዝናናም? አረ አሁንስ ተመቸ? ሰላም እንዴት ናችሁ? እንኳን ወደ ዋሃራ ቲዩብ በሰላም መጣችሁ። ዛሬ የሳምንቱ ምርጥ የተባሉ ኮሜዲ ፊልሞችን ላሳያችሁ ወደድኩኝ። በመጀመሪያ ግን ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ጀምሩ። የትም እንዳትሄዱ። ይመቻችሁ። እኔ የምላችሁ አንድ ጥያቄ ልጠይቃችሁ እስቲ። በዚህ ሰዓት አሁን ሁላችንም እንደምንፈልገው ህልማችን ተሳክቶ ቢሆንስ ብላችሁ አስባችሁ አታውቁም? አላቅም። በቃ አሪፍ። እኔ ስለማቅ እኔ ልንገራችሁ። የኔ ህልም አንተ ዝም እንድትል ነው። እኔም እንደውም ተውት ያውራ፣ እንቅልፋችንን ያመጣልናል። አዎ። እና ምን መሰላችሁ? ጤና ይስጥልን ወንድማችን። ጤና ይስጥልኝ። ሰላም ነው? ምን ላድርገው? ሳሞዋ። እሺ። ጂሰስ! ኦ ማይ ጋድ! አንተ ምንድነው የበሽታ አልተሻለህም እንዴ? ለምንድን ነው እኔም በሽተኛ ያደረከኝ? ምን አገባ እንዴ? ህልሙ እኮ የኔ ነው። ምሳ ምን እናቅርብልህ? ጭራሽ ትበላላችሁ? ምን አለ? ሁሉም ነገር አለ። ቦሎቄ አለ፣ ባቄላ አለ፣ በቆልታ አለ። የቱ ይሻልሃል? ምንድነው ልሰፍሪልኝ ነው እንዴ? ጌቴ እንግዲህ ቤት ውስጥ ያለው ይሄ ነው። ያው አንተ ስትመጣ እኮ ነው የተሻለ ነገር ምን በለው ስለምታመጣልን። እኔ እኮ ምለው ቆይ ከኔ ራስ መቼ ነው ልትወርዱ የምትችሉት? እስቲ ዛሬ እንኳን ያልበላችሁትን ለየት ያለ ነገር ብሉ። እሺ። ሽምብራ ሹቅ ደግሞ በልተህ ጨርሰው አሉ ሳሰጣቸው። ከአንተ የተረፈው ነው እንዴ ይዘህልን የመጣኸው? አንተ አፍህን ሞልተህ የምትናገርበት ጊዜ ላይ እኮ አይደለም ያለው፣ እግሬ ላይ ወድቀህ የምትለምንበት ጊዜ ነው እንጂ። ቆይ ግን ህልምህ ላይ እንደው እኔን የት አድርገኸኝ ነው? አንተማ አባት ያደለ እንዴ ዓለምን እያዞርኩ ዘና ፈታ ሳረግክ ነበር። አላደርገውም። ልጆቼ በረሃብ እየተሰቃዩ ማን ያለዝናናም? አረ አሁንስ ተመቸ? ሂሩት! ወይዬ በስዬ ወይ ዛሬ ምን ተገኝቶ ነው? እጄ እንደሚናፍቃችሁ እኮ አውቃለሁ። ይሄን ናፍቆታችሁን ላስታክስላችሁ። ይኸው ቁጭ በስቲ። አይ በስዬ እጄ ሳይሆን የሚናፍቀን መቼ ነው ጥሩ ምግብ የምትሰራው የሚለው ነው። ይሁን፣ ምንም ችግር የለውም። ዋናው ከኔ የሚናፍቃችሁ ነገር መኖሩ ነው። ሄኒ የኔ ልጆች ኑ ጎሽ ኑ። ራት ሳትበሉ ተኛችሁ እንደ እኔ? በጣም ነበር የራበኝ። አይ አባታችሁ ደርሼላችኋለሁ። ኑ ቁጭ በሉ። ምን የመሰለ ራት አዘጋጅቻለሁ። ኑ። አንተ ነህ እንደ ሰራኸው? ታዲያስ አባ እንዴት እንደጠገብኩ። እኔ እኮ ሌላ ነገር ይጠራኝ መስሎኝ ነው። ምን? ወይ እኔ የምስቀልድ እኮ ነው። በጣም ነው የጠገብኩት። ነይ ቁጭ። ቀና ደፋ ብዬ የሰራሁትንማ ነይ ቁጭ በይ። ሳትበሉማ የትም አትሄዱ። ነው ቁጭ ይላሉ እንዴ? ለፍቼ ትንደረደራለህ እንዴ? ትበላታለህ። ቀስ ብላችሁ በሉ ያዙ። ብሉ እንጂ ብሉ። ምንድን ነው የምትፋጠጡት? ብሉ እንጂ ራሴ በላሉ። ቶቶ አባትህ እጅ አልናፈቀህም እንዴ? ያዝ ያዥ እንጂ ምን ሆነሽ ነው እንዴ? ለእናንተ አይደል እንዴ ስንት ሰዓት ሙሉ ያዢ? አንቺ ነሽ አይደለም በሁሉ ፊት ያሳየሽ። አንቺ ቀደም ብለሽ ቀልጠፍ ብትይ ይሄ ሁሉ ነገር አይመጣም ነው። አንተ ሳትጎርስማ ያልጎርስ አይደለም ሂሩቴ። ፍጹም እንዴ አንተ ሳትበላ በስ ይምና ሂሩቴ፣ እኔ እኮ ባህሉን ብዬ እንጂ እኔ ሳልፈልግ ቀርቼ ነው እንዴ?
እጄ ይባረክ። ያዙ። አልጣፈጠህም? ምን አልከኝ? የኔ አንቺስ ምን አልሽ? አትናገሩም እንዴ? እንዴት ነው? ምንድን ነው በሆዳችሁ የምታጉረመርሙት? አትናገሩም እንዴ? ምን? በኮድ በሆዳቸው አውርተው መሄዳቸው ነው። እንዲህ ለፍቼ የሰራሁትንማ ሁለተኛም ጎሽ ጎሽ የኔ ልጅ እድግ በልልኝ እደግልኝ። አሜን። ኧረ አንቺ ተይ እባክሽ እና ሽሙርሽን ከዚህ በላይ ትደግልኝ እንዴ። ሙሉዬ እኮ ለእኔ አሁንም ልጅ ነው። አስተሳሰቡም እኮ ነው አሁንም ለእኔም ልጅ ነው። ምን ለማለት ነው? ዝቅ ብዬ ማስታጠብኩ እና ከፍ ብለህ ማስታጠብ ትፈልግ ነበር? ሌላው ሕፃን ወጣልሽ። ደህና አደራችሁ። ደህና አደርክ። ወደ ጉዳይ ጉዳይማ አንድ ነገር ልነግራችሁ ነው የመጣሁት። አሃ ታዲያ ቁጭ በልና ቁርስ እየበላን እናውራ። ለምን ቁርስ ይበላል? ቤቱ ቁርስ በልቶ አይመጣም እንዴ? ቁርስ በቀረበ ቁጥር ከች። ኧረ ለበሰለ ምግብ እንዲህ አይባልም። ውይ እንደውም በላው ባጣ ግን ሙሌ ወይ ለማንኛውም አንተም ፈልጌ ነው የመጣሁት። እሺ አለው። አሁን በቅርቡ አዲስ የቴሌቪዥን ሾው ስለምጀምር እዛ ላይ አብረኸኝ እንድትሰራ ነው ስራ ነው ይዤ የመጣሁት። በስዬ የኔ ጌታ እሰራለሁ። ደሞም አኮራለሁ። አይ ማኩራቱን ተወው። እኔ ግዴታ ስላለብኝ ነው፣ የቤተሰብ ግዴታ ኃላፊነት ስላለብኝ ነው። እነኚህ ደካሞች ስለሚያሳዝኑኝ ነው። በዚህ እድሜ ጫንቃቸው ላይ ተጣብቀ ይሄን ያልፈላዶ ኬክ ከምዝቅ ብዬ ነው። አመሰግናለሁ። በስ ችግር የለም። አስበከዋል። እኔ እናንተ ተጣምረን የዚህን ማህበረሰብ ስንክሳር ለምን እያልን ስንሞግተው ጥምረታችን የምን መጣመራ መጣ? አንተ ነህ ከኔ ጋር የምትጣመረው ደፋር። ስማ የአንተ ድርሻ እኔ ሾውን ሳቀርብ ታዳሚ ስለሚያስፈልገኝ እንድትቀመጥ ነው። በቃ ተቀምጠህ ታጨበጭባለህ፣ ይከፈላል። በቃ ምን ፈልግ ይቀር? ኧረ ይሁን ከባዶ ይሻላል ከምንም። በቃ ይኸው ነው። ሰላም ዋሉ። እርሶስ ምንድን ነው ሀሳቡ? ስራ አይሰሩም እዚህ ከሚያሸምሩ? ማለቴ ባዶ ቤት እዚህ የሆነ ቤት ከሚጎለቱ እዛም ተከፍሎት ቢጎለቱ አይሻልም? ያው እዚህ መቀመጥ ነው እዛም መቀመጥ ነው ብዬ አይሻልም? ማዘር እንዲከፈላቸው ለእናንተ ብዬ አስቡበት። ከአንድ ቤት ሁለት ሰው